ሰላም ጋይስ እንዴት ናችሁ? ውድ የመቅደስ ዩቲዩብ ተከታታይ ሰላም ለእናንተ ይሁን። በሀገር ውጭም በሀገር ውስጥም ያላችሁት ሰላማችሁ ሁሉ ይበልልኝ። እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ይህን ቻናል ስትከታተሉ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ አበረታቱኝ። ኮሜንት ስታስቀምጡ ደግሞ ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ ደግሞ የመደወል ምልክቱን መጫናችሁን አትርሱ እና እንዴት ናችሁልኝ? ዛሬ የመጣሁበት መንገድ ምን ታውቃላችሁ? ማዳማችሁ እያንዳንዳችሁ ማዳሞች ማስያጅ ይወዳሉ። ማስያጅ እንዴት ነው? ማስያጅ ስናደርግ ያመናል። ማስያጅ ስናደርግ በቃ በጣም ያቆዩናል። እዛው ነው የሚያውሉን የምትሉት እህቶች ማለት ነው። ይሄን አድርጉ። እንዲሁም ይሄ ቪዲዮ የሚጠቅማችሁ ማስያጅ እያደረጋችሁ የለመዳችሁት ሳይሆን ለምሳሌ በውጭ የምትሰሩ እህቶች እና ገና አዲስ ለምትመጡት እህቶች አዲስ ስራ የምትገቡ እህቶች ማለት ነው። መጀመሪያ ላይ ማስያጅ ማስለመድ የለባችሁም። ማስያጅ ካስለመዳችሁ በቃ ነገም ነገ ወዲያም በቃ ሁሌም ነው ቤት። አብዛኞቹ አዎ ስራ ያላቸው አሉ፣ ስራ የሌላቸው ደግሞ ቤት ይኖራሉ። እና ልክ ከምሳ ሰዓት በኋላ ነው እኛ ልክ ስራ የሚጨርሰው ከምሳ ሰዓት በኋላ ስራ እንጨርሳለን እና በዛች ሰዓት ነው እኛ ቁጭ ስንል ስልክ ስንይዛ ይወጡና እና በዛች ሰዓት ተጠቅሞት እንትን ይላል ማለት ነው። ማሳጅ አድርጉ ይላሉ። እና ስለዚህ እናንተ ግን ከመግባታችሁ ስትገቡ ከገባችሁ በኋላ የሆነ እሉንታ እያስያዙ ዛሬ ብቻ ማሳጅ ይፈልጋለሁ ምናምን ስትልሽ አይ እኔ እጄ ያመኛል፣ እኔ ማሳጅ ማድረግ አልፈልግም፣ ከፈለግሽ እኔ ስራ ይቅርብኝ ባሉ የእውነቴን ነው። ማሳጅ እያደረጋችሁ እነሱ ጅኒ ያለባቸው ይሄ ማንም ሰው ያውቃል። እስኪ እንደው ማሳጅ የምታደርጉ ታውቁታላችሁ። እና ማሳጅ ስታደርጉ እጃችሁን የምታሹ ከሆነ እጃችሁን ያማችኋል። እግራችሁን የምታሹ ከሆነ እግራችሁን ያማችኋል። ይሄ አንገታችሁን የሚፈልጉ ከሆነ አንገታችሁ ስታሹ እንደዚህ አንገታችሁን እንደዚህ ስታሹ ማለት ነው አንገታችሁን ያማችኋል፣ የእናንተን ማለት ነው። እና ስለዚህ መጀመሪያ ላይ አለማስለመድ ነው በቃ። ምንም ሌላ መድኃኒት ሌላ መፍትሄ ምንም ነገር የለውም በማሳጅ በኩል ማለት ነው። እና ይሄ ደግሞ የሁሉም የመዳብ ቅመሞች የሁሉም የተመረሩበት መንገድ ነው ይሄ ማለት ነው። እና አዲስ የምትመጡ እህቶችን እንደዚሁ በተመሳሳይ አይ እኔ ማሳጅ አላደርግም በቃ አሳፍርሻለሁ እንኳን ብትልሽ ራሱ ማለት ነው ታሳፍርሽ። እርግጥ መጀመሪያ ላይ ስንመጣ ቋንቋ ስለማንችል ይህን አድርጉ እሺ፣ ይህን አድርጉ እሺ፣ ይህን ብሉ እሺ፣ ይህን ጠጡ እሺ ስለምንባል ቋንቋ ስለማንችል ብቻ ጫና እያደረጉብናል። እና በዛ መንገድ ደግሞ እኛ ካስለመድነው በኋላ እምቢ ለማለት እንትን ይላሉ። እምቢ ለማለት እኛ የራሳችን የሆነ በቃ ውስጣችን ፍራቻ ይፈጥራል። እና በተለይ ደግሞ ልጆቹ ማለት ነው እሺ ትልልቆቹ እና እሺ ትልልቆቹ እነዚህ ማለት በጣም ትልልቆች ሰዎች አሉ። እነሱ ሲሆኑ ስለሚያማቸው ቁጭ ስለሚሉ ስለሚጓጉሉ ምናምን ነው ከቦታ ቦታ ስለማይንቀሳቀሱ። ግን ልጆቹ ማለት ነው ልጆቹ እነዚህ የደረሱ ልጆች አሉ። ለምሳሌ ለማግባት የሆነ በቃ እንትን ያሉ እነዚህ በቃ እንደዚህ ወጣት ነው የሚሉ ልጆች አሉ። ልክ እነሱ ደግሞ ከእናታቸው ነው የሚያዩት፣ ከእናታቸው ከአባታቸው ነው የሚያዩት። ከዛ በኋላ እነሱ ቢሳፈሩ እና እሺ ማለታቸው አይቀርም። እና ፀጉርን እንደዚህ አድርግ ደግሞ በፍጹም ማድረግ የሌለባቸው ደግሞ ፀጉር መስራት ማለት ነው። እመቤቴን ነው ማለት ፀጉር መስራት በፍጹም እንዳታሳዩ። ጧጧት ራሱ ትምህርት ቤት ሲሄዱ ፀጉርን ስርኝ ይላሉ። እንደዚህ አድርግልኝ እንደዚህ አድርግልኝ ፀጉር እንደዚህ መስራት እንደዚህ አድርጋችሁ የመስራት በፍጹም እንዳታሳዩ፣ በፍጹም ማለት ነው። እርግጥ ሲነግሩ እኛ እንደዚህ ሚዲያ ላይ ስንናገር እውነት ላይ መስላችሁ የሆነ ውሸት ነው የምንለው ነገር አለ ማለት አንዳንድ ሰው በራሱ ካልደረሰበት ሰውን አያምንም። እና እስከሚደርስባቸው ድረስ አጠብቁ። ምክንያቱም አንድ የሆነ ነገር ካስለመዳችሁ እምቢ ለማለት መብት የላችሁም። በዛ ላይ ደግሞ ውስጣችሁ ፍራቻ ይፈጠራል። ስለዚህ መጀመሪያ ላይ ፀጉር መስራት፣ ማስያጅ ማድረግ፣ ከዛ ላይ ደግሞ እነሱ የሚበሉትን ምግብ መብላት፣ እነዚህ ሶስቱን መጠንቀቅ አለባችሁ ማለት ሶስቱን በቃ መጀመሪያ ላይ ስራ ስትገቡ። ስለዚህ እንደዚህ አድርጋችሁ ተጠንቀቁ ማለት ነው። ብቻ ከባድ ነው። በተለይ አዲስ የምትመጡ እህቶች ጥንቃቄ አድርጉ። ፕሊስ ጥንቃቄ አድርጉ ማለት ነው። እነዚህ ሶስቱን መጠንቀቅ አለባችሁ። እነሱ የሚበሉትን ምግብ ራሱ ማለት ነው መጀመሪያ ጊዜ ስለምትፈሩ የምትበሉ ከሆነ ከዛም በኋላ እንግዳ ሲመጣ እንኳን ይሄን ቤት ነው የሚሉት ማለት ነው። ይሄ እንደዚህ አድርጊ ሳህን ላይ እንኳን አይቀንሱልሽም። ግን መጀመሪያ ላይ በቃ አይ እኔ ይሄን ምግብ አልወድም፣ በቃ አልወድም አለቀ፣ ይሄኛውን ነው የምፈልገው እራሴ ሰርቼ ነው የምበላ ብላችሁ እራሳችሁ ሰርታችሁ እራሳችሁን ጠብቁ ማለት ነው። ደግሞ ስራ ከመግባታችሁ በፊት
መመገብ አለባችሁ። እራሳችሁን ጠብቁ። በተለይ ማሳጅ በጣም መጥፎ በሽታ ነው፣ በጣም ማለት ነው። እነሱ የሚሰማቸው ስሜት ሁሉ ነው ወደ እናንተ የሚመጣው። በጣም የብዙ ልጆች እንትን ነው እና ይሄ ብቻ ከስራው ሁሉ የሚያንቀጠቅጠው ማሳጅ ነገር ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚያስጠላው ማለት ነው። በጣም እና እህቶቼ ራሳችሁን ጠብቁ። ራሳችሁን የምታስከብሩት ራሳችሁ ናችሁ። ታሳፍረናለች፣ ካሰብነው ሳንደርስ እንሄዳለን፣ እንደዚህ እንሆናለን የምትሉት ነገር ካላችሁ አቁሙ። የእውነቴን ነው። በጤናችሁ ሀገራችሁ ብትገቡ ትልቅ ነገር ነው እና እባካችሁ ፕሊስ ማለት ነው ፕሊስ እንደዚህ አይነት ሀሳብ እንዳታስቡ። እነሱ አረቦቹ ወደዱሽም ጠሉሽም ስራሽን እስከ ስራሽ ድረስ በጉልበትሽ ነው የሚወዱሽ እና ቢወዱሽ የፈለገ አባቱ ቢያደርጉት እዛው እንኳን 20 ዓመት 30 ዓመት እንኳን ብትበሰብሽ ማለት ነው አንድ ቀን አሙሽ እንኳን ከተኛሽ ዞር ብላ ሌላ ሻቃላ ነው የሚያመጡት ማለት ነው። ስለዚህ ራሳችሁን መጠበቅ ይኖርባችኋል። ጤናችሁን መያዝ ይኖርባችኋል። ሀገራችንን ገብተን ዋሽቀን ብንኖር ይበልጣል ማለት ነው። ግን እኛ ምን ይዤ እንሂድ፣ ምን ላድርግ፣ እንዴትስ ነው የምሆነው፣ ብታሳፍረኝስ፣ ይህን ቢብል እንደዚህ ከሆነስ እያላችሁ ራሳችሁን አትውጡ፣ ራሳችሁን አታጨናንቁ። የእውነቴን ነው እግዚአብሔርን። ስለዚህ በተረፈ ደግሞ እንግዲህ ሀገራችን ኢትዮጵያን ሰላም ያደርግልን። ስደት በቃ ይበለን። ስደት መከራ ነው ብቻ አንዳንድ ጊዜ ስደት አንዳንድ ሰው አይኑ ይጥፋ ይላል። ግን አንዳንድ ጊዜ ደግሞ ዞር ብታስቡ ደግሞ ብዙ እህቶቼ ወንድሞቼ ከራሴ ጭምር ስደት ለውጦናል። ስደት ራሳችንን እንድናይ አድርጎናል እና ስደትም መጥፎም ክፉም ነው። ብዙ ወንድሞቻችን በባህር ይቀርባሉ። ብዙ እህት ወንድሞች፣ አባት እናቶች በባህር ይቀርባሉ። ብዙዎቹ ደግሞ መጥተው ደግሞ እየተቀየሩ እና ቤተሰብን የቀየሩ ሀገርን የለወጡ ልጆች አሉ እና ብቻ እግዚአብሔር ደግሞ እንግዲህ ያሰብነው ሁሉ አሳክቶልን ወደ ሀገራችን ይመልሰን፣ ወደ እናት ሀገር እናታችን ኢትዮጵያን ሰላም ያደርግልን፣ ዘረኝነትን ያጥፋልን። ዋናው ሀገር ሰላም ሲሆን ነው እና በየሃይማኖታችሁ ጸሎት አድርጉ፣ ሀገራችን ሰላም እንዲሆን። ስንቶቻችንን ሀገራችን ሰላም አይደለም ብለንም ከሀገራችን የቀረን በቀጣይ ዓመት የዛሬ ወር 3 ወር ቀረኝ 4 ወር ቀረኝ ብለን ስንቶቻችንን የቀረ ነው። ለምን ሀገር ሰላም አይደለም? በቃ ስንደውልም እንደዚህ ነው እንደዚህ ነው ይላሉ። ግን ሆነና ግን ሀገር ሰላም ከሆነ ግን ወደ ሀገራችን እንገባለን። ህይወት ይቀየራል፣ ታሪክ ይቀየራል። የማይቀየር ነገር የለም። ልክ ጨለማ ሄዶ ፀሐይ እንደሚወጣው ህይወታችንም ትቀየራለች እና ዋናው ደግሞ ተስፋ ነው። ተስፋ ደግሞ ፍጹም ተስፋ እንዳትቆርጡ። እስከ መቼ ብለን ስንጠይቅ ያልፋል ሲሉ ያ ቀን መቼ ነው የምንል ልጆች አለን። ይሄን ራሳችንን ነው የምናታለው። ስለዚህ ያልፋል፣ የማያልፍ ነገር የለም። ዛሬ እዚች ቀን እንደርሳለን ብለን እናስባለን፣ አላሰብንም እና ደግሞ በቃ ያልፋል። እስከሚያልፍ ድረስ አዎ ያልፋል። ግን ነገር ግን ትዕግስት ይኖራችሁ፣ ጠንካራ መሆን አለባችሁ። በቃ ምን ልበላችሁ እግዚአብሔርን እና በርቱ፣ ተፈራሻ በርቱ፣ ተስፋ አትቁረጡ። ሰውን ደግሞ ተስፋ አትቁረጡ። ሰውን ተስፋ አታድርጉ። ፈጣሪያችሁን ተስፋ አድርጉ። ሲከፋችሁም ሲደላችሁም ለፈጣሪያችሁ አዋዩ፣ ንገሩት። እኔ ኃጢአተኛ ነኝና እኔን አይቀበለኝም፣ እኔን አይሰማኝም አትበሉ። ምክንያቱም ፈጣሪ ያለው እኛ ከስደተኞች ጋር ነው ያለው እና ምን አለ መሰላችሁ አንዳንድ ሰው አወኩ ብሎ ብዙ ነገር ይሰራል።